ተብላ ስትጠራ የጸናች የነጻች የተመሰገነች የከበረ መሆኗን ለማሳየት ቅድስት። ከዚያ ቀጥሎ ምን አልኳቸው? ቅድስት ካለም በኋላ ድንግል እመቤታችን ድንግል ተብላ ትጠራለች። ድንግልና በሶስት ይከፈላል። አንደኛው የሥጋ ድንግልና፣ ሁለተኛው የነፍስ ድንግልና፣ ሶስተኛው የመንፈስ ድንግልና። ድንግልና ሥጋ፣ ድንግልና ነፍስ፣ ድንግልና መንፈስ። የሥጋ ድንግልና የሚባለው የታወቀ ነው፣ በሥጋ የሚገለጽ ነው፣ ከሥጋ ጋር የተገናኘ የሚታወቅ የሚነገር የሚተረክ ነው። የነፍስ ድንግልና ተብሎ የሚጠራው የክርስቲያኖች ሁሉ ድንግልና ነው። የክርስቲያኖች ሁሉ ድንግልና። ይሄኛው የነፍስ ድንግልና የሚባለው የሚታጣና የሚገኝ ነው። የሚታጣ የሚመለስ ነው፣ ወይም ምንወድቅበት ምንነሳበት ነው የነፍስ ድንግልና የሚባለው። የነፍስ ድንግልና ተብሎ የሚጠራው ከዝሙት ጋር ብቻ የተያያዘ አይደለም። ከውሸት፣ ከሌብነት፣ ከተንኮል፣ ከክፋት፣ ከቂም፣ ከበቀል ከነዚህ ነገሮች ጋር በሙሉ የሚያያዝ ነው። ለምሳሌ አንድ ሰው ዘረኛ ከሆነ የነፍስ ድንግልናውን አጥቷል። ለምን? ዘረኝነቱ በእርሱ ሰውነት እየተጫወተበት ነው። ስለዚህ በክርስቶስ ላይ ማግጧል። ስለዚህ ድንግልናውን አጥቷል፣ የነፍስ ድንግልናው። አንድ ሰው ውሸታም ከሆነ እውነት ከሆነ ክርስቶስ ጋር ይጣላል። ስለዚህ የነፍስ ድንግልናውን አጥቷል። ውሸት በሥጋው በነፍሱ እየተጫወተበት ነው። አንድ ሰው ሌባ ከሆነ በሌብነቱ የነፍስ ድንግልናውን አጥቷል፣ ከክርስቶስ ጋር ተጣልቷል። ስለዚህ ነፍሱን የሰይጣን መጫወቻ አድርጓል፣ ከክርስቶስ ተለይቷል። የነፍስ ድንግልና የሚታጣው በብዙ አይነት ነው። ልክ ሰውየው የሰረቀው ሰው፣ የዋሸው ሰው፣ ያመነዘረው ሰው፣ በሌላ ተንኮል በዘረኝነት የነበረው ሰው፣ ቂምና በቀል የነበረበት ሰው ያን ትቶ ንስሐ ገብቶ ቀኖናውን ተቀብሎ እግዚአብሔር ይፍታ ሲባል የነፍስ ድንግልናው ይመለስለታል። ያን ጊዜ ያ ክርስቲያን ድንግል ተብሎ ይጠራል። በዚያ ቅጽበት እንደገና ኃጢአት ሲሰራ ድንግልናውን ያጣል። እንደገና ንስሐ ሲገባ ድንግልናው ይመለስለታል። የነፍስ ድንግልና የሚባል ይሄ። የመንፈስ ድንግልና ሶስተኛው። የመንፈስ ድንግልና የሚባለው የፈቃድ ነው። የፈቃድ፣ የሐሳብ፣ የአእምሮ፣ የአስተሳሰብ፣ የአመለካከት ውስጥ ያለ እግዚአብሔር ብቻ የሚያየ። ይሄ ከእመቤታችን በስተቀር የደረሰበት ሌላ ሰው የለም። የመንፈስ ድንግልና የሚባለው የፈቃድ ድንግልና የሚባለው እመቤታችን ስትገለጥ ሐሳብ እንኳን ሳይቀር የዚህ ዓለም ርኩሰት የሚለው ነገር በሙሉ ሐሳብ እንኳን ሳይቀር በአይምሮ አልዞረም። በዚህ ምክንያት ቅዱስ ኤፍሬም ምን እንደሚል ታውቃላችሁ? ወላእለ ኩሉ ህሊናት ይላል። ከህሊናት ሁሉ በላይ ነሽ። መኑ ዘይክ መኒበእበይክ ክብርሽ መናገር የሚቻለው ማን ነው? እመቤታችንን ለመረዳት ከመንፈስ ድንግልና ማዕረግ መድረስን ይፈልጋል። ማንም የደረሰበት የለም። ጥቂት በዚህ የሚታወቁት ቅዱስ ዮሐንስ ወንጌላዊ እና ቅዱስ ዮሐንስ መጥምቅ ብቻ ናቸው። ቅዱስ ዮሐንስ ወንጌላዊ ደግሞ በተለይ ድንግል ተብሎ ይጠራል። አንዱ ቅዱስ ዮሐንስ ወንጌላዊ የእመቤታችን ልጅ እንዲሆን እመቤታችን እናቱ እንድትሆን አደራ መስቀል ስር የተሰጠበት ምክንያት ለእመቤታችን ለልጅነት ሊመጥን የሚችል ከፍጡራን ወገን ዮሐንስ ወንጌላዊ ብቻ ነው። ከሰዎች ወገን እየሰማችሁ ነው። ከፍጡራን ወገን ከኛ ከሰዎች ወገን ማን ብቻ ነው? ዮሐንስ ወንጌላዊ ብቻ። በጌታ ደረት የተጠጋ እድሜ ዘመኑን ያለቀሰ 70 ዓመት ፊቱን ቋጥሮ የኖረ መስቀል ስር ያልተለየ የታመነ እስከ መቃብር የተጓዘ ክርስቶስን ያልከዳ እነ ጴጥሮስ ሲሸሹ ያልሸሸ ይሁዳ ሲሸጠው ያልሸጠው የተለየ ነው ቅዱስ ዮሐንስ ወንጌላዊ። ገና ከወጣትነቱ ጀምሮ ራሱን በጌታ ፍቅር የገደለ ስጋውን በጌታ ፍቅር ውስጥ የሰወረ የቀበረ የተለየ ነው ቅዱስ ዮሐንስ ወንጌላዊ። አንዳንድ ነገር ካስተዋላችሁት ራሱ ሌሎቹ ለምሳሌ ያዕቆብ አሉ፣ ይሁዳ አሉ፣ ሌሎቹ እንደሚሉት እመቤታችን ቅድስት ድንግል ማርያም ክብር ይግባትና ሌሎች ልጆች ኖረዋት ቢሆን ኖሮ ነሐት እናት ተብሎ የሚሰጠው ለያዕቆብ ለዮሴፍ ልጆች ነበር። ልጆቿ ግን አይደሉም እነሱ በስጋ በመንፈስ ድንግልና ከኛ ከፍ ያለ ስለሆነ እመቤታችንን ባያክል እንኳን ተቀራራቢ ግን ዮሐንስ ወንጌላዊ ስለሆነ ልጅ ሆኖ የተሰጠው ዮሐንስ ወንጌላዊ ነው። መስቀል ስር የመንፈስ የድንግልና ማዕረግን የደረሰበት ማንም የለም። ይሄ ብቻ ደግሞ አይደለም። ምዕመናን በደንብ ስሙኝ። የእመቤታችን ድንግልና
ለዓለም ምልክት ሆኖ የተሰጠ ነው። ምን ሆኖ የተሰጠ ነው አልኳቸው? ምልክት ሆኖ የተሰጠ ነው። እኔ አይደለም የምለው መጽሐፍ ቅዱሱ የነቢዩ ኢሳይያስ ቃል ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ጀምሮ ስለዚህ ጌታ ራሱ ምልክት ይሰጣቸዋል ይላል። ምን ይሰጣቸዋል? ምልክት ይሰጣቸዋል። ምልክቱን ራሱ ይገልጠዋል። ድንግል በድንግልና ጸንሳ ምን ትወልዳለች? ልጅ ትወልዳለች አይደል? ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች። ስሙን ማን ትለዋለች? አማኑኤል ትለዋለች። ልክ ነው። ኢየሱስም ብሎ ያስኬዳል ወንጌሉ ላይ ስላለ ትንቢተ ኢሳይያስ ላይ ቃል በቃል ያለው አማኑኤል ስለሚል ይላችሁ። ስለዚህ ጌታ ራሱ ምልክት ይሰጣቸዋል። ምልክቱ ምንድን ነው? ድንግል በድንግልና ትጸንሳለች። ምንድን ነው የምትወልደው? ልጅ አይደለም የሚለው ወንድ ልጅ። ቃሉን እያስተዋላችሁ በተለይ ወጣቶች መጽሐፍ ቅዱስ ስታነቡ ልጅ ትወልዳለች ማለትና ወንድ ልጅ ትወልዳለች ማለት ሁለቱ የተለያዩ ነገሮች። ልጅ ከተባለ ጾታው ይጠየቃል። ሴት ናት ወይስ ወንድ ነው? ወንድ ልጅ ትወልዳለች ከተባለ እንዴት ብለህ ትጠይቃለህ። እንዴት ባዮሎጂካሊ እንዴት? እመቤታችን ሴት ናት እንደምታውቁት። በባዮሎጂ ትምህርታችሁ ወንድ ሲምቦላይዝ የሚደረገው የወንድ ክሮሞዞም በኤክስ እና በዋይ ሲምቦላይዝ የሚደረግ የሴት ሲምቦላይዝ የሚደረገው በኤክስ ክሮሞዞም። እመቤታችን ሴት ናት፣ ክርስቶስ ወንድ ነው። ክርስቶስ ወንድ ከሆነ ወንድ ከሴት ሲገኝ ያለ ወንድ ዘር ዋይ ክሮሞዞም ከየት መጣ ብላችሁ መጠየቅ አለባችሁ። መልስ ልነግራችሁ አይደለም ግን እንዲህ መጠየቅ አለባችሁ። ምክንያቱም ስለ ሥጋ የሚባለው ይሄ ስለሆነ የመዳን ትምህርት የሚባለው ይሄ ስለሆነ ይሄ በማን እንደተቻለ ታውቃላችሁ? በድንግል ማርያም በኩል ብቻ ይሄ የሚከናወን ይሄ ምስጢር በድንግል ማርያም ማህፀን ዋይ ክሮሞዞም የሚባለው እግዚአብሔር መንፈስ ቅዱስ በእርሷ ሥጋ ውስጥ አዘጋጅቶታል። ፈጠረ ሎቱ መቅደሰ ሕያው በመንፈስ ቅዱስ የሚሉት ሊቃውንቱ መንፈስ ቅዱስ በድንግል ማርያም ማህፀን ሥጋዋን ሸምኖታል፣ ከቃል ጋር አዋህዶታል። ለምን ይመስላችኋል መንፈስ ቅዱስ ባንቺ ላይ ይመጣል የተባለው? ለምን ይመስላችኋል? ምን ይሰራ ነው መንፈስ ቅዱስ የሚመጣው? አንዳንዶች እሷን ለማንጻት ብለው የሚያስቡ ሰዎች አሉ። አስቀድሞ ነው መንፈስ ቅዱስ የጠበቃት። መንፈስ ቅዱስ ባንቺ ላይ ያድርብሻል ስትባል አይደለም እመቤታችን የነጻችው። አስቀድሞ ኃጢአት እንዳያርፍባት፣ ነውር እንዳያርፍባት፣ በደል እንዳያርፍባት፣ ጥንተ አብሶ የሥጋ መርገም የነፍስ መርገም እንዳያርፍባት አስቀድሞ መንፈስ ቅዱስ ጠብቋታል። ሊቃውንቱ የተናገሩት አቀማ ጰራቅሊጦስን ከርሰማ ገና ከእናቷ ማኅፀን ጀምሮ ጰራቅሊጦስ ጠብቃት። ወይ ራኩሰት በምንትን ዘፈጠራ ከፈጠራት ጀምሮ በምን አልረከሰች። ከጸጉር ጽሮ የገብራ ከጭቃ ከአፈር ንጹሕ አደረጋት። መቼ? ከመጀመሪያው ማለት ነው። እግዚአብሔር አዳምን ሲረግመው መርገም እንዳያርፍበት አድርጎ ያስቀመጠው ዘር። ይህን ዘር መጽሐፍ ቅዱስ ነው የሚናገረው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ብትመለከቱ አሸናፊ እግዚአብሔር ይላል ኢሳይያስ ዘርን ባያስቀርልን ኖሮ ይላል። ምንን ባያስቀርልን ኖሮ? ዘር አስቀርቷል እግዚአብሔር ዘር ቆርጥ ማምላክ አይደለም። እናቶቻችን በገጠር ይኖራችሁ ታውቁት እንደሆነ ወንድሞቻችን አባቶቻችን የገጠር ሰዎች ታውቁት እንደሆነ እኔ የገጠር ሰው ስለሆንኩኝ ለዘር የሚቀመጥ እህል አለ። የፈለገ የችግር ጊዜ ቢሆን የረሃብ ጊዜ ቢሆን ለዘር የተቀመጠ እህል አይበላም። ምክንያቱም ቀጣይ ደህና ቀን ይመጣል። አንድ ፍኝ እንዲሆን እንድች ትቀመጣለች። ያቺ ደህና ቀን ሲመጣ መሬት ላይ ታርፋለች። ደህና ቀን ሲመጣ ያ እፍኝ ዘር ጎተራውን የሚሞላ ፍሬ ያፈራል። ለዘር የሚቀመጥ እህል አይበላም። እግዚአብሔር ለዘር የማያስቀምጥ ዘሩን ቆርጥሞ የሚበላ አምላክ አይደለም። በአዳም ወገን በአዳም አብራክ የድንግል ማርያም ማንነት ያለበትን ዘር አቅልሞ እግዚአብሔር አስቀምጧል። መርገም እንዳያርፍበት አድርጎ ከንፍሮ ጥሬ የሚያወጣ አምላክ። ይህን ነው ቅዱስ ያሬድ የሚናገረው። ማርያም ሰታቱም ትካት ውስተ ከርሱ ለአዳም ከመባህሪ ጻዳ። ማርያም ግን አስቀድሞ ገና በአዳም ገላ በአዳም አብራክ በአዳም ወገን በአዳም አይምሮ በአዳም ሰውነት በአዳም ዘረመል የምታበራ ነጭ ዕንቁ ገላ ሆና ነበረች ነው የሚለው ቅዱስ ያሬድ። ገና ቀጠት መጽሐፍ ቅዱስን ብታዩት ይሄን ነው የሚገልጥላችሁ። ብሉይ ኪዳን የሚባል መጽሐፍ ብታገላብጡ ይሄን ዘር ነው የሚከተለው። ሌላ የመጽሐፍ ቅዱስ ሐሳብ አታገኙ። ለምሳሌ ለምን 8 ነፍሳትን ብቻ ያስቀረ ይመስላችኋል?
ኖህን ለምን ያስቀረው ይመስላችኋል? ኖህን ብቻ ስለወደደው እንዳይመስላችሁ። በኖህ ወገብ ዘር አለ። በኖህ ወገብ ዘር አለ። በፊቴ ሞገስ አግኝተሃል የሚለው ኖህን ብቻ እንዳይመስላችሁ። በኖህ አብራክ ያስቀመጠው ዘር አለ። 8 ነፍሳትን ያተረፈው 8ቱን ነፍሳት ስለሚወዳቸው ብቻ እንዳይመስላችሁ። በ8ቱ ነፍሳት ወገብ ውስጥ ዘር አለ። በመርከብ የሰወረው፣ በመርከብ ያስቀረው፣ በመርከብ ያተረፈው። ከዛስ በኋላ እግዚአብሔር ምን እንዳደረገ ታውቃላችሁ? የሴምን ዘር ሲከተል ታያላችሁ መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ። ለምን የሴምን ዘር የተከተለ ይመስላችኋል? ይሄ ዘር ንጹህ የሆነው ኃጢአት ነው የሌለበት ዘር የሚፈሰው ወይም የሚገኘው በሴም በኩል ነው። ከሴም ወገን ማን ይገኛል? አብርሃም ይገኛል። ከዛ እግዚአብሔር ሌላውን ሁሉ ይተውና አብርሃምን ይከተላል። ለምን አብርሃምን የሚከተል ይመስላችኋል? ኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ ያለው ክፍል እግዚአብሔር አብርሃምን ውጣ፣ ከዘመዶች ተለይተህ ውጣ፣ ከሀገር ተለይተህ ውጣ፣ ከአባት ቤት ተለይተህ ውጣ ይለዋል እግዚአብሔር። እግዚአብሔር አብርሃምን ተለይቶ የሚወጣ ለምንድን ነው የፈለገው ቢባል በአብርሃም ወገብ ዘር አለ። የትኛው ዘር? ይሄ መርገም እንዳያርፍበት የተጠበቀው ዘር፣ ንጹህ የሆነው ዘር፣ ጥንተ አብሶ የሌለበት ዘር፣ በአዳም ገላ የተጠበቀው እንደ ነጭ ዕንቁ የሚያበራው ዘር። ስለዚህ እግዚአብሔር አብርሃምን ለየ፣ ውጣ። ከዛ እግዚአብሔር አብርሃምን ምን ይለዋል? ይስሐቅ ይሰመይ ለከ ዘር ይለዋል። ከይስሐቅ ዘር ይወጣልሃል ይለዋል። ከይስሐቅ ዘር ይወጣልሃል ይለዋል። ከእስማኤል አይደለም ያለው፣ ከይስሐቅ። ለምን? ይስሐቅ የተስፋ ልጅ ነው። እግዚአብሔር ዘሩ የሚመጣው በይስሐቅ በኩል እንደሆነ ያውቅ። ይሄን አብርሃም ነገረው። ከዛስ እግዚአብሔር አብርሃም ምን ብሎ ይጠይቀዋል? ይስሐቅን ሰዋልኝ ይለዋል በሞሪያ ተራራ ከተወለደ በኋላ። ለምንድን ነው እግዚአብሔር ይስሐቅ በሞሪያ በተራራ ላይ ለመሰዋት እንዲቀርብ ግን እንዳይሰዋ የፈለገው ለምንድን ነው ቢባል ምሳሌውን ለማሳየት ከይስሐቅ የሚመጣው ዘር ክርስቶስ መስቀል ላይ እንደሚቃጠልና እንደሚታረድ ለማሳየት። ስለዚህ እግዚአብሔር ያንን ዘር ይከተላል። ከዛ አስደናቂ እግዚአብሔር ከእስማኤል ጋር አይደለም የሚሆነው፣ ከይስሐቅ ጋር ይሆናል። ይስሐቅን ይባርከዋል። ከይስሐቅ ጋር እንደሆነው ከያዕቆብ ጋር ይሆናል። ከያዕቆብ ጋር እንደሆነው ከ12ቱ ነገደ እስራኤል ጋር ይሆናል። ለዚህ ሕዝብ እግዚአብሔር ባህር ሲከፍል ታዩታላችሁ። ስራ ፈታ አይደለም እግዚአብሔር። ለምን ባህር ከፈለላቸው? ለምን ከዚህ ሕዝብ ጋር ጭቃ ቦካ እግዚአብሔር? ለምን ያን ሕዝብ የተከተለ ይመስላችኋል? ለዚያውም ያን ጠማማ ሕዝብ። እስራኤል ጠማማ ሕዝብ ነው በነገራችን ላይ፣ አጉረምራሚ ሕዝብ ነው። እግዚአብሔር ግን ለምን እስራኤልን ሙጭጭ አድርጎ እንደያዘው ታውቃላችሁ? የሚፈልገው ዘር አለ። ያ ዘር ማን ነው? እመቤታችን የምትገኝበት ዘር፣ ክርስቶስ የሚገኝበት ዘር። ለአብርሃም የሰጠው ቃል አለ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ ወበዘርዕከ ይትባረኩ ኩሎሙ አሕዛብ ምድር፣ የምድር አሕዛብ ሁሉ በዘርህ ይባረካሉ። በምን ይባረካሉ? በዘርህ። አያችሁ፣ የለየው ዘር አለ። አብርሃምን እያለ ያለ በአንተ ይባረካሉ አለ በዘርህ። ከዛ ይሄን ማን ተረጎመው? ሐዲስ ኪዳን ላይ ቅዱስ ጳውሎስ ተርጉሞ አስቀመጠው። ገላትያ ምዕራፍ 3 ቁጥር 15 ጀምሮ ኢይቤሎ ነው የሚለው ቅዱስ ጳውሎስ ሲተረጉም፣ ኢይቤሎ በአዝርዕትከ አላ ኢይቤሎ በዘርዕከ ዘርእሰ ዘውቱ ክርስቶስ ብሎ ይተረጉም። በዘሮችህ አይደለም ያለው። ለአብርሃም ያለው በምን ይባረካሉ ነው ያለው? በዘርህ ነው እንጂ በዘሮችህ አይደለም ያለው። በዘርህ ይባረካሉ በዘሮችህ አላለው ይልና ዘርእሰ ዘውቱ ክርስቶስ። ያ ዘር ማን ነው ትለኝ እንደሆነ ክርስቶስ ነው ይላል። ክብርና ምስጋና ለስሙ አጠራር ይሁን። ዘሩ ክርስቶስ። የዘር ንጹህ ሆኖ እንዲገኝ ንጹህ ሆና መገኘት ያለባት እመቤታችን ምልክት ናት። ከዛ ቅዱስ ሉቃስ ሲተረጉመው ሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ ወደ አንዲት ድንግል ተላከ ይላል። ወደ ስንት ድንግል? አሁን እመቤታችን በነበረችበት ዘመን ሌሎች ደናግል የሌሉ ይመስላችኋል? ወደ አንዲት ድንግል ብሎ ለይቶ የተናገረው ለምንድን ነው? ያቺ ትንቢት የተነገረላት ድንግል፣ ያቺ ለምልክት የተቀመጠችዋ፣ ያቺ የፍጥረት መስበኪያዋ፣ ያቺ በጨለማ ውስጥ የምታበራው ብርሃን፣ ያቺ ዓለም ተስፋ በቆረጠበት ሰዓት ራሷን ጠብቃ ንጽሕት ሆና ለእግዚአብሔር የተገባችውና የተገኘችዋ ድንግል 15 ዓመት ወይም ከዛ በላይ ወይም ከ15 ዓመት በታች የሆኑ በስጋ ደናግል የሆኑ ሴቶች አሉ በዚያ ዘመን እኮ። ግን እነሱን አይደለም የጠራው ቅዱስ ሉቃስ፣ አንዲት ድንግል ነው እመቤታችንን ነው የጠራው። ለምን? የተለየችዋ ንጹህ ምልክት ሆና የተቀመጠችው እሷ ስለሆነች።
እኔ ደግሞ በጣም አንድ ነገር ይገርመኛል። ሌላ የሉቃስ ወንጌል ምዕራፍ 2 ላይ ቁጥር 30 ጀምሮ ስትመለከቱ ይሄ ሽማግሌው ስምዖን ታሪኩን አይደለም የምነግራችሁ። ሽማግሌው ስምዖን እመቤታችንን እንዲያገኛት ተደርጓል። ከእመቤታችን ጋር ለምን ፊት ለፊት እንዲገናኝ እንደተፈለገ ታውቃላችሁ? ሽማግሌው ስምዖን ይተረጉመው የነበረው ክፍል አንዱ ይሄ ክፍል ነበር። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ትንቢተ ኢሳይያስን ሙሉ ነበር የተረጉመው የነበረው። እዚህ ጋር ሲደርስ ግን ከብዶታል። ሁልጊዜ እንደምትሰሙት ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች ስሙን አማኑኤል ትለዋለች የሚለውን ቃል መተርጎም ከበደው። ሴት እያለ ነበር የተረጉመው ነበር። ወለት የሚለውን ሴት ወለት እያለ ድንግል የሚለውን ወለት እያለ ነበር የተረጉመው ነበር። ከዛስ መልአክ እየመጣ ይፍቅበታል። በሶስተኛው ግን መልአክ እንዲህ አለ ኢትበውት ዘእንበለ ትርአይ መሲሕ ለእግዚአብሔር የእግዚአብሔርን መሲሕ ሳታይ አትሞትም። ስምዖን ለመቶዎች ዓመታት አልጋው ላይ ተጣብቆ ቆየ። የሚገርመው ግን ክርስቶስ በተወለደ በ40 ቀን በስንት ቀን አልኳቸው? በ40 ቀን እመቤታችን እንደ ሕጉ ስርዓት ከዮሴፍ ጋር ጌታን ይዛ ወደ መቅደሱ ስትመጣ አልጋ ላይ ተጣብቆ ይኖር የነበረው ሽማግሌ እየሮጠ እንደወጣት መጣ ወደ መቅደሱ። ምክንያቱም ቀጠሮ አለው። ያ ቀጠሮ የትኛው ቀጠሮ ነው? ድንግሊቱን የማየት ቀጠሮ። ከድንግሊቱ በድንግልና ተጸንሶ በድንግልና የተወለደውን መሲሕ የማየት ቀጠሮ። ያ የካደው፣ ያ ሊተረጉመው የተቸገረበት፣ ያ የተጠራጠረበት፣ ያ በአሕዛብ ፊት ሊተረጉመው ያፈረበትን ቃል ፊት ለፊት የሚያይበት ቀን ቀጠሮ ስለሆነ ያን 500 ዓመታት የቆየው ሽማግሌ ከአልጋው ተነስቶ ወደ መቅደሱ እየሮጠ እየገሰገሰ ሲሄድ ድንግሊቱ ሕፃኑን ታቅፋ ምኒቱ አልኳችሁ? ምክንያቱም በድንግልና ጸንሳ በድንግልና ወልዳለች። ማኅተመ ድንግልናዋ አልተለወጠም። ክብርና ምስጋና ለአምላካችን ይሁን። ይሁናችሁ ምእመናን፣ እመቤታችን ለአቲ ስብሐት ክብር ይግባትና ዘላለማዊ ድንግልና ታቶ ቢሆን ኖሮ ለስምዖን ምልክት አትሆንም ነበር። ምን አትሆንም ነበር? ምልክት አትሆንም ነበር። ልብ ያላችሁ መጽሐፍ ቅዱሱ ከድንግሊቱ ጋር እንዴት እንደሚገናኝ መጽሐፍ እንዴት እንደነገረው ያ እነሆ ጌታ ራሱ ምልክት ይሰጣችኋል ተብሎ የተነገረው ቃል ያን ምልክት በመቅደስ አየው። ድንግሊቱ በድንግልና ጸንሳ በድንግልና የወለደችውን በድንግልና የተወለደውን ኢየሱስን በቀጥታ በዓይኑ ተመለከተ። ከዚያስ ምን እንዳለ ታውቃላችሁ? ይዜ ተስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ እስመ ርኤ አዕይንቲከ መድኃኒተከ ነው መድኃኒትህን ዓይኖች አይተዋትና ከዚህ በኋላ ባሪያህን አሰናብተው አለ ስምዖን። ያን ምልክት አየው። በቀጥታ ተፋጠጠ ከምልክቱ ጋር። ከዛ ነፍሷ ያላት ምን እንደሆነ ታውቃላችሁ? ሽማግሌው ስምዖን በነፍስሽ ምን ያልፋል? ሰይፍ ያልፋል። ምክንያቱም ድንግል ናት እመቤታችን። ለምን ሰይፍ እንደሚያልፍባት ታውቃላችሁ? ሰይፍ ያለው የበቁሙ የተሳለውን ሰይፍ አይደለም። መከራውን፣ ስደቱን፣ ረሃቡን፣ ጥሙን ይሄን ሰይፍ ያለው የእግዚአብሔር ፈቃድ ራሱ ሰይፍ፣ የእግዚአብሔር ውሳኔ ሰይፍን ለይቷታል። እመቤታችን ከዚህ ዓለም ቆርጦ ለይቷታል። ከዚህ ዓለም ቆርጦ ለይቷታል። ምላችሁ ምን ማለት የመሰላችሁ? ከዚህ ዓለም ርኩሰት እንዳትተባበር አድርጓታል። የእግዚአብሔር ውሳኔ ያለፈባት ሴት ናት። ለዓለም የሞተች ሴት ናት። ለዓለም የሞተች ለኃጢአት የሞተች ሴት ናት። ለነውር እኛ ለምናውቀው ርኩሰት የሞተች ሴት ናት እመቤታችን። ለውት ለኃጢአት ናት፣ ነገር ግን ለጽድቅ ደግሞ ሕያዊት ናት እመቤታችን። በጣም ብዙዎቻችሁ ግራ ትጋባላችሁ። ስለ እመቤታችን መነሳት ማድረግ ሌላ ሰው እንዲመሰክር ትፈልጋላችሁ። ዓለም ከገደላት ቆይቷል። እመቤታችን ለዓለም ከሞተች አሁን አይደለም ያኔ ነው የሞተችው። ገና ስትመጣ ነው የሞተችው እመቤታችን። ገና በ3 ዓመቷ ወደ መቅደስ ስትሄድ ነው የሞተችው እመቤታችን። ለዚህ ያለ በመቅደስ 12 ዓመታት ስትኖር ነው የሞተችው እመቤታችን። ጌታን ስትጸንስ ነው የሞተችው። ጌታን ስትወልድ ነው የሞተችው። ጌታን ስታሳድግ ነው የሞተችው። ስትሰደድ ነው የሞተችው። እንደሚገርማችሁ ልጇን በመስቀል ላይ ስታይ ነው የሞተችው። ያኔ ነው የሞተችው፣ አሁን አይደለም ገና። ለምንድን ነው ስለ መነሳት ስለ ትንሣኤዋና ስለ ዕርገቷ ዓለም እንዲመሰክርላችሁ የምትፈልጉት? ለምንድን ነው? ዓለም ከቀበራት ቆይቷል። ገና ሳትሞት ነው የቀበራት ዓለም። በጣም ብዙዎቻችን ስለ ድንግል ማርያም የሌሎችን ምስክርነት እንፈልጋለን። ምልክት ናት እመቤታችን። ዘላለማዊ ድንግልና ምልክት ነው። ለምሳሌ ለዚህ ቦታ የምታስቀምጡት ምልክት አለ። በዙሪያው ያሉት ፎቆች
ምናልባት እነዚህ ፎቆች ታርሰው ባዶ ቢሆን የሞታ 41 ኢየሱስ ነው ወይስ አይደለም ብላችሁ ልትጠራጠሩ ትችላላችሁ። ለምን? ምልክቱ ፈርሷል። የእመቤታችን የቅድስት ድንግል ማርያም የድንግልና ምልክትነት የጸና ነው። ይሄን ተናግሬ ጨርሳለሁ። ሊቃውንቱ እንዲህ ይላሉ። እመቤታችን ድንግል ወእም ተብላ ትጠራለች። እናት ድንግል ወይም ድንግል እናት ተብላ ትጠራለች። እመቤታችን ድንግል እናት ለመባሏ ወሰን፣ ድንበር፣ ፍጻሜ፣ መጨረሻ እንደሌለው ለክርስቶስም አምላክ ወሰብ ለመባሉ ድንበር፣ ውሳኔ፣ ፍጻሜ የለው ምልክት ነው። ለዚህ ነው ቅዱስ ኤፍሬም ሲናገር በረቡዕ ውዳሴ ማርያም ትዕምርተ ተዋሕዶ ረሰየኪ አብ የአንድ ልጁ ምልክት አደረገሽ ይላል። ምን አይነት ምልክት? እርሱ በሰውነቱ አምላክነቱ እንዳልተለወጠ እሷም በእናትነቷ ድንግልናዋ አልተለወጠም። እሱን ወልዳ ድንግል እየተባለች ድንግል ብቻ ሳይሆን እናት እየተባለች እንደምትኖር እርሱም ከእሷ ተወልዶ አምላክም ሰውም እየተባለ ይኖራል። የእሷ ድንግልም እናትም እየተባለች ለመኖሯ መጨረሻ ፍጻሜ እንደሌለው ለእሱ አምላክ ሰው ለመባሉ ድንበር፣ ወሰን፣ ፍጻሜ የለው። ዓለም አልፎም አምላክ ሰው እየተባለ ይጠራል። ስለዚህ ምልክት ነው። እመቤታችን ድንግል ትባላለች። መጀመሪያ ቅድስት፣ ከዛ ድንግል። መጀመሪያ ምን አልኳችሁ? ቅድስት፣ ከዛ ምን አልኳችሁ? ድንግል፣ ከዛ ማርያም። ርዕሳችን ይሄ ነው። 8 ማርያሞች እመቤታችንን ጨምሮ 8 ሴቶች ማርያም ተብለው ይጠራሉ አልኳቸው። ወይም ከእመቤታችን ውጪ 7 ሴቶች ማርያም ተብለው ይጠራሉ። የመጀመሪያ ይህንን ስም ማርያም የሚለውን ስም የተጠራችበት የሙሴ እህት ናት። የሙሴ እህት ናት። ለመጀመሪያ ጊዜ በመጽሐፍ ቅዱስም በሌሎች ታሪኮችም ማርያም የሚለው ቃል ለመጀመሪያ ጊዜ ስም የተሰጣት ለዚች ሴት ነው፣ ለሙሴ እህት ማርያም። ማርያም የሚለው ሲተረጎም በብዙ ትርጉሞች ይተረጎማል። የእኛ ሊቃውንት ትርጉም እንመጣበታለን። አለቃ ኪዳነ ወልድ ክፍሌ የሚባሉ ሊቃን ለሃይማኖት አይጠቀሱም፣ ለቋንቋ ይጠቀሳሉ። የዕብራይስጥን ቋንቋ ለብዙ ዓመታት ያጠኑ ናቸው እና ማርያም የሚለው በዕብራይስጥ ሲተረጎም ማር ማለት ሚር ማለት መራራ ማለት ነው። ያም ማለት ደግሞ ዘመን ማለት ነው። በግዕዙም ዮም ማለት ዕለት ማለት ነው። ዮም ሰፈረ፣ ቀመረ፣ ቆጠረ፣ ለካ ሚል ግስ አለ። ዮም ማለት 24 ሰዓት ዛሬ ማለት ነው። ቀመር ስፍር፣ ቁጥር፣ የዘመን ቁጥር ማለት ነው። ያም የሚለው በዕብራይስጥ ቋንቋ ዘመን ሚለውን፣ ቀን ሚለውን፣ ጊዜ ሚለውን የሚያሳይ ነው። ማር ማለት መራራ። ኦሪት ዘጸአት ምዕራፍ 15 ቁጥር 22 ጀምሮ ብትመለከቱ አንድ የሚመር ውሃ ያለበትን አካባቢ ማራ ብለው ጠርተውታል። ማን ብለው ጠርተውታል? ማራ። ምን የሚል ውሃ ነው ያልኳችሁ? የሚመር ውሃ። የሚመር ውሃ። ውሃውን ሲጠጡት ጎመዘዛቸው፣ መረራቸው። በዛ ምክንያት ያን ውሃ የማራ ውሃ ብለው ጠሩት። ለምን? መራራ ውሃ ሲሉ ነው። ማር ማለት ማራ ማለት ሚር ማለት በዕብራይስጥ ቋንቋ መራራ ማለት ነው። ያም ማለት ዘመን ማለት ነው። ማርያም ማለት ቀጥታ ሲተረጎም መራራ ዘመን ማለት ነው። ዘመኗ መራራ የሆነ ማለት ነው። ዘመኗ መራራ የሆነ። ይህን ስም ለመጀመሪያ ጊዜ ሙሴ እህት ማርያም የተጠራችበት ምክንያት የተወለደችበት ዘመን መራራ ስለነበረ፣ ወንዶች ይገደሉ የነበረበት ዘመን ነው። ያን ጊዜ ሕፃናት ገና ከእናቶቻቸው ማህፀን ዱብ እንዳሉ ታፍኖ ይገደሉ የነበረበት ዘመን። ያደጉ ወንዶች ልጆች ብሎኬት በመሸከም ጡብ በመሸከም ፒራሚድ በመስራት ይሞቱ የነበረበት ዘመን፣ ይጨነቁ የነበረበት ዘመን ነው። በጣም አስጨናቂ ዘመን ነበር። እስራኤላውያን በብዙ ስቃይ በፈርዖን አገዛዝ ስር የነበሩበት ዘመን፣ ስም አጠራራቸው ከምድረ ገጽ የነበረበት ዘመን፣ ለግብፅ ውለታ የዋለላት ዮሴፍ የተረሳበት ዘመን ነበር። ያ ዘመን መራራ ዘመን ነበር። እናቶች ወንድ መውለድ ሴት መውለድ የትኛው ነው እያሉ ይጨነቁበት የነበረበት ዘመን። በዛሬው አልትራሳውንድ ስለሌለ ወንድ እንደሆነ የሚያውቁበት ምንም አይነት አጋጣሚ አልነበረም። ምናልባት በልምድ በእርግጫው በምኑ በሚባለው አይነት ሊያውቁ ይችላሉ። ከመገመት ውጭ ግን እርግጠኛ መሆን አይችሉም። የሙሴ እናት ማርያምን ወለደች። የሙሴ ታላቅ ናት ማርያም እና ስትወለድ ዞር ብላ ተመለከተቻት። የማርያም እናት ዮካብድ
ዞር ብላ ተመለከተቻት። ሴት ናት። እንኳን ሴት ሆንሽ፣ ወንድ ብትሆኚ ኖሮ ትሞቺ ነበር። ሴት ስለሆንሽ ጥሩ ነው፣ ግን የተወለድሽበት ዘመን ክፉ ነው። መራራ ስለሆነ ስምሽን ማን ብዬሻለሁ አለቻት። ማርያም አለቻት። ዘመኗ መራራ ስለነበር ይህ ስም በትክክል የሚገልጠው ሁለቱን ብቻ ነው። የሙሴን እህት ማርያምንና እመቤታችንን ማርያም የሚለው ዘመኗ መራራ ነው። ዘመኗ መራራ፣ ስሟን አይደለም መራራ ያልኳችሁ፣ ዘመኗ ነው መራራ። የመጣችበት ዘመን የስደት ዘመን፣ የፍዳ ዘመን፣ የጨለማ ዘመን፣ የስቃይ ዘመን፣ ማህበረሰብ ወርዶበት የነበረበት ዘመን፣ አይሁዳዊነት ጠፍቶበት የነበረበት ዘመን። ልክ እንደዚህ ዘመን ኢትዮጵያዊነት እንደጠፋበት፣ ጨዋነት እንደጠፋበት፣ መከባበር እንደጠፋበት፣ ፍቅር እንደጠፋበት፣ መተማመን እንደጠፋበት ያረጀ ማህበረሰብ የተፈጠረበት ዘመን ነበር። ያ ዘመን ማህበረሰብ ያረጃል። ይህን ታውቃላችሁ። እርጅና አለ። ማህበረሰብ ራሱን በፍቅር ካላደሰ፣ ራሱን በሰላም ካላደሰ፣ ራሱን በህብረት ካላደሰ፣ ራሱን በእርቅ ካላደሰ ማህበረሰብ ያረጃል። የማህበረሰብ እርጅና ምልክቱ ጦርነት፣ መገዳደል፣ እርስ በርስ መገዳደል የማህበረሰብ ምልክት፣ የእርጅና ምልክት። አለመተማመን፣ መፈራራት፣ መከዳዳት፣ የወዳጅነት መጥፋት፣ የባልንጀርነት ክብር ማጣት፣ ትልቅ ሰው አለመከበር፣ የእናቶች አለመከበር፣ ተሳዳቢ መሆን፣ ክፉ መሆን የማህበረሰብ እርጅና ምልክት። ማህበረሰብ ኢቮሉሽን አለው። እድገት አለው፣ ለውጥ አለው። ከአንድ ታሪክ ወደ አንድ ታሪክ ሽፍት ያደርጋል። ለምሳሌ እኛ ከሆነ ጊዜ ወደ ሆነ ነገር ሽፍት አድርገናል። ለዚህም አዳዲስ ታሪኮች የምንሰማው ሰው መግደል፣ ጡት መቁረጥ፣ የእናቶችን ማህፀን ሰንጥቆ ውስጥ ያለውን ጽንስ ማውጣት፣ ሰውን ከነነፍሱ ማቃጠል፣ ዘቅዝቆ መስቀል፣ እነዚህ አዳዲስ ታሪኮች ናቸው። እንኳን በኢትዮጵያ ታሪክ ይቅርና በዓለም ታሪክ አዳዲስ ታሪኮች ናቸው። በእኛ እድሜ እንኳን የአንድ ትውልድ እድሜ የሚባለው 30 ዓመት ነው። 30 ዓመት። በዚህ 30 ዓመት ውስጥ ስንት አይነት ታሪክ አይተናል። በኢትዮጵያ ውስጥ ታቦት አለኝ በምትል ሀገር፣ ወንጌል አለኝ በምትል ሀገር፣ ብዙ ሃይማኖት አለኝ በምትል ሀገር፣ ካህናት አሉኝ፣ ብዙ የሃይማኖት መሪዎች አሉኝ በምትል ሀገር፣ የቅዱሳን ሀገር ነኝ እያለች ራሷን እየጠራች በምትመጻደቅ ሀገር ውስጥ ብዙ ገዳማት አሉኝ፣ ብዙ መናኞች አሉኝ፣ ብዙ ባህታውያን አሉኝ፣ እዚህ ቦታ ሰበል ይፈልቃል፣ እዚህ ቦታ መስቀል ከሰማይ ወርዷል እያለች በምትመካ በምትመጻደቅ ሀገር ውስጥ ሰው ተገድሏል። ማህበረሰብ ያረጃል። እንደ ማህበረሰብ ይፈተሻል። ምህላ የሚያደርስ ህዝብ ያላት፣ ጠዋትና ማታ ወደ ቤተክርስቲያን የሚሄድ ህዝብ ያላት፣ ያለማቋረጥ የሚያስቀድስ ህዝብ ያላት፣ ሁሌ የሚጾም ህዝብ 200 ምናምን ቀናትን በዓመት የሚጾም ህዝብ ያላት አገር ህፃናት ግን ይገደሉባታል፣ ሽማግሌዎች ይገደሉባታል። ማህበረሰብ ያረጃል። መገለጫው ደግሞ ምን እንደሆነ ታውቃላችሁ? ይሸፈናል። በሃይማኖት ይሸፍናል፣ በመንፈሳዊነት ስም ይሸፍነዋል፣ በእድሜ ስም ይሸፍነዋል፣ በብሔር ስም ይሸፍነዋል፣ በዘር ስም ይሸፍነዋል። ከዛ ለጥፋቱ መሸሸጊያ ወንዝ ሸለቆ እየፈጠረ ዋሻ እየሰራ ግንብ እየሰራ አጥር እያጠረ ይሽለከለካል። ውስጥ ይሄን አጥፍተህ አንተ ብሎ እንዳይከሰስ እኔ እኮ እንዲህ የሚሉኝ ጥፋተኛ ስለሆንኩ እኮ አይደለም ብሔሬ እንዲህ ስለሆነ ነው ብሎ ይደበቃል፣ ይወሸቃል። ስለዚህ ማህበረሰብ ያረጃል። እንደዚህ አይነት ዘመን መራራ ዘመን ነው። በእውነት ከባድ ዘመን ነው። እግዚአብሔር ይህንን ዘመን ይቀይርልን። ይህን ዘመን መቀየር የሚቻለው እያንዳንዳችን ራሳችንን መቀየር ስንችል ብቻ ነው። ራሳችን ወይታችን የተወለደችበት ዘመን ያ ዘመን እነ ሄሮድስን ያፈራበት ዘመን 144,000 ህፃናት በሰይፍ የታረዱበት ዘመን ወይታችን የመጣችበት ዘመን 144,000 ህፃናት። እንዴት ያለ ከባድ ዘመን! ጻድቅ የሚገደልበት፣ ንጹህ የሚሳደድበት ዘመን፣ ካህናቱ አርጅተው የነበረበት ዘመን። አርጅተው ስላችሁ በእድሜ አይደለም፣ መቅደሱን ንቀው፣ ስርዓቱን ንቀው፣ መቅደሱን መጫወቻ አድርገውበት የነበረበት ዘመን። አልቦ በዚህ መዋዕል ኢ ነቢይ ወኢ ንጉሥ
ቁርባ ወኢ መስዋዕት ወኢ ሀበ እለ ያጸነህሁ ዕጣነ። በዚህ ዘመን ነቢይም የለም፣ ንጉስም የለም፣ መስዋዕትም የለም፣ ቁርባንም የለም፣ ዕጣን የሚያሻትት ካህንም የለም ተብሎ የተነገረበት ዘመን ነበር። እመቤታችን የተነሳችበት ዘመን ምልክቱ ምን እንደሆነ ታውቃላችሁ? ልክ እመቤታችን መጸነሷ ሲታወቅ ሐናና ኢያቄም ከሀገራቸው እንዲለቁ ተደረገ። እመቤታችን የተወለደችው በእናት አባቷ ሀገር አይደለም። ተሰዳ አድባረ ሊባኖስ የሚባል ተራራ ላይ የተወለደችው፣ ጫካ ውስጥ በአራዊት መሃል ላይ የተወለደችው እመቤታችን በማህፀን አሳደዷት። ከዚያስ በመቅደስ 12 ዓመት ኖረች። ከዚያስ ከመቅደስ አሳደዷት። ከዚያስ እመቤታችን ጌታ ልትወልድ በነበረበት ጊዜ ለእንግዳ ስፍራ ተገኝቶ ለእሷ ግን ታጣ። ስለዚህ አሳደዷት። በረት ውስጥ ወለደች። በረት ውስጥ ወለደች። ያን ማህበረሰብ አያችሁት? አያችሁት? እንዲህ የሚያሳድድ ማህበረሰብ፣ የሚገፋ ማህበረሰብ፣ የሚገል ማህበረሰብ፣ ጻድቅ ማይወድ እንግዳ ማይወድ ማህበረሰብ። እንደዛ አይነት ማህበረሰብ ነበር ተፈጥሮ የነበረው። እንዴት የጸነሰች ሴት እንዴት ማደሪያ ይነፈጋታል? አሁን ጌታን መጽነሷን ተው አላወቁም። አምላክን እንደጸነሰች አላወቁም። የአምላክ እናት እንደሆነች አላወቁም። ግን ሌጣውን ብናየው እንደሰብና የጸነሰች ሴት እንዴት ማደሪያ ታጣለች? እኛ ለጸነሰች ሴት ተነስተን ወንበር እንሰጥ የለ ወይ? ቅድሚያ እንሰጥ የለ ወይ? ሊፍት እንሰጥ የለ ወይ? ቦታ እንሰጥ የለ ወይ? ያ ማህበረሰብ ግን እንዴት የጸነሰችውን ሴት ከሌሎች እንግዶች ለይቶ እንዴት አባረራት? እንዴት በረት አሳደራት? እንዴት አሳደዳት? በከብቶችና በአህዮች መካከል ወለደች እመቤታችን። ጃርት ማህበረሰብ አገር ሲያረጅ ምን ያፈራል ይባላል? ጃርት ያፈራል። ጃርት ምንድነው ያለው? እሾህ አለው። እሾህ አለው። ጃርት እሾሃማ ነው። እሾህን ከወረወረባችሁ ይጎዳቸዋል፣ ያቆስላቸዋል። የሚያቆስል ማህበረሰብ፣ የስድብ ቃል ከአፉ የሚወጣ ማህበረሰብ፣ ገዳይ ማህበረሰብ፣ የሚያመሰግን ማህበረሰብ፣ የሚተች ማህበረሰብ፣ እንደዛ አይነት ማህበረሰብ። ከዚያስ እመቤታችን ተሰዳ ወለደች። ከዛስ ደግሞ ከወለደች በኋላ እንደገና ልጅ አቅፋ በአራስነቷ አሁንም ተሰደደች። አያችሁ የሚያሳድድ ማህበረሰብ። ያ ነው የዛሬው ታሪክ። የቁስቋም ታሪክ ያለ ዘመኗ መራራ ነበር። ዘመኗ ምን ነበር አልኳችሁ? መራራ ዘመን አሳልፋ ለኛ ግን ጣፋጭ ስም ሰጠችን። ክብርና ምስጋና ለአምላካችን ይሁን። አያችሁ ማርያም የሚለው ስም መራራ ዘመን ታለፈበት፣ መራራ ሞት አለፈበት፣ መራራ ስደት ታለፈበት፣ መራራ ስቃይ፣ መራራ እንባ ፈሰሰበት ይሄ ስም። ለዚህ ነው አዘክሪ ድንግል አመሪረ ሰውዘ ማይትኪ ዲበገጸ ፍቅሮ ልኪ ድንግል ሆይ ከዓይንሽ በልጅሽ ፊት ላይ የፈሰሰውን መራራ የእንባ ጎርፍ አሳስቢ ብለን የምንለምናት ለዚያ ነው። መራራ ነው ዘመኗ። በዚህ ምክንያት ማርያም ተባለች። መራራ ዘመን አሳልፋ እኛ ግን ጣፋጭ ሕይወት እንድናገኝ እንዲህ የጣፈጠ ወንጌል እንድንሰማ አደረገችን። ክብርና ምስጋና ለአምላካችን ይሁን። መራራ ዘመን ታልፎበታል ይሄ ስም። በነገራችን ላይ የእመቤታችን ስም ብቻ አይደለም። ኢየሱስ ማለት ምን ማለት ነው? ብዙ ጊዜ ላሉ ኢየሱስ ማለት ምን ማለት ነው? መድኃኒት ማለት ነው። መድኃኒትነቱ ለሱ ነው አይደለም። ለሱማ የሞተበት ስም ነው። መስቀል ተሸክሞ የተገፋበት ስም ነው። የቆሰለበት ስም ነው። የተገረፈበት 6666 ጊዜ የተገረፈበት ስም ነው። ኢየሱስ የሚለው ስም ሊሞት የመጣበት ሊሞት የተቀበለው ስም ነው። ለቁስል፣ ለጦር የረከሱ የአይሁድን ምራቅ ለመቀበል በዓለት ላይ ለመፈጥፈጥ ራቁቱን ለመሰቀል በመስቀል ላይ ለመካተት በአምስት ችንካር ለመቸንከር የተቀበለው ስም ነው ኢየሱስ የሚለው ስም። እኛ ግን ድነንበታል። እኛ ግን ሕይወት አግኝተንበታል። ማርያም የሚለው ስም በሷ መራራ ነው። ስለዚህ እኛ ሊቃውንት ሲተረጉሙ ማር ማለት ጣፋጭ ነው። እኛ ያም ማለት ደግሞ በገነት የሚገኝ ዛፍ ነው፣ የሚጣፍጥ ዛፍ። በጣም ጣፋጭ ከመሆኑ የተነሳ ይሄ ያም የሚባለው ዛፍ ቅዱሳን ሲሞቱ ይሄን ዛፍ ያሸታል። ያም የሚባለው ዛፍ መላእክት አምጥተው የገነትን ዛፍ ያም የሚባለውን ዛፍ በአፍንጫቸው ሲያሸቷቸው ከደስታቸው ብዛት የተነሳ ሽታውን እያሸተቱ ምስጥ ብሎ ነፍሳቸው ከስጋቸው ልይት ትላለች። ይህን አባ ጽጌ ድንግል ይናገራል። ጽጌ የጸገነት ገሩ ላዕሌ በመዓዛሁ ትትመሰጥ ነፍሴ ይላል።
የገነትን ዛፍ በእኔ ላይ አስቀምጭብኝ ነፍሴ በእሷ ከስጋዬ ትለይ ዘንድ ይላል። ለሁላችንም የክብር ሞት ያድለን፣ ለሁላችንም የንስሐ ሞት ያድለን። ቅዱሳን ይሄን ዛፍ ያሸቱታል። የሚጣፍጥ ዛፍ ነው። ከገነት ያምን ከምድር ማርን አገናኝተው ማን ብለው ጠሯት? ማርያም ብለው ጠሯት። ክብርና ምስጋና ለአምላካችን። የጣፈጠ ስም የድንግሊቱ ስም ማን ነበረ? ማርያም። ማር ማለት በዕብራይስጥ ቋንቋ መራራ ማለት ነው። ያም ማለት ዘመን ማለት ነው። ማርያም ማለት መራራ ዘመን ማለት ነው። ቅድስት አልኳችሁ። ከዛስ ድንግል፣ ከዛስ ወላዲተ አምላክ የመጨረሻው። እነዚህ መለያዎች ናቸው። ይኸውላችሁ አሁን እመቤታችን ስትጠሯት እንደው ቅድስት ድንግል ማርያም ወላዲተ አምላክ እያላችሁ ሁልጊዜ እንድትጠሩ አይደለም። ከቻላችሁ ይሰየው፣ ግን ቢያንስ ድንግል ማርያም ማለት አላችሁ ወይ ወላዲተ አምላክ ማለት ግን አለባችሁ። ማርያም ብላችሁ ብቻ አንጠልጥላችሁ አትጥሩ። ማርያም ካላችሁ ይሄ ማለት ያው እሷ አትሰማም፣ አታውቀውም፣ አይገባትም ማለት እየጠራ ነው ማለታችን አይደለም። ግን የክብር ስም ያስፈልጋል። እኔ መቃጥበብ እባላለሁ። ፕሮግራም መሪው ሲመሩ መጋቢ ሐዲስ መቃጥበብ ብለው ነው የጠሩ። እኔ ይህንን ማዕረግ የምጠራበት ከሆነ የአምላክ እናት ወላዲተ አምላክ የሚለው ማዕረጓ ብቻ አይደለም። በነገራችን ላይ በዚህ ዓለም ላይ የማይተኩ ሁለት ነገሮች ብቻ ናቸው፣ አምላክነትና ወላዲተ አምላክነት። እስኪ በሉ አምላክነት ነው፣ ወላዲተ አምላክነት። አሁን እናትነት ይተካል፣ መምህርነት ይተካል። እኔ ዛሬ አስተማርኩኝ፣ ነገ ሌላ መምህር ያስተምራል፣ ዛሬ ሌላ መምህር ያስተምራል፣ ይቀጥላል። እናትነት ይተካል። እናንተ ወለዳችሁ፣ ከዛ ልጆቻችሁ ይወልዳሉ፣ ሌላ ሰው ይወልዳል፣ ይቀጥላል። አባትነት እንደዛ። እናንተ የተቀመጣችሁበት ወንበር ሌላ ሰው ነገ ይተካል፣ ይቀመጥበታል። ትተካለህ፣ ትተካለሽ። በፍጹም ግን ዓለም ላይ የማይተካ ነገር አምላክነትና ወላዲተ አምላክነት ብቻ ነው። በጣም የሚገርመው ወላዲተ አምላክነት ለምሳሌ አብ የጌታ የባህሪ አባቱ ነው። እናቱ ነው እንዴ? አባቱ ነው። እናቱ ነው እንዴ? መንፈስ ቅዱስ የጌታ የባህሪ ሕይወቱ ነው። እናቱ ነው እንዴ? አብም ወላዲተ አምላክ አይደለም? መንፈስ ቅዱስም ወላዲተ አምላክ አይደለም? በሴት አንቀጽ ልብ በሉ። ወላዲተ አምላክ ወላዴ አምላክ ማለትና ወላዲተ አምላክ ማለት ይለያያል። አብ የሥጋ አባቱ ነው ለጌታ፣ የባህሪ አባቱ ነው ለጌታ። እመቤታችን ደግሞ እናቱ ናት ለጌታ። ስለዚህ ወላዲተ አምላክነት በየትኛውም ብታገላብጡት ወዴትም ብትወስዱ ወላዲተ አምላክ ተብላ የምትጠራው እመቤታችን ብቻ ናት፣ አይተካም። በዚህ ምክንያት እመቤታችን ቤዛ ተብላ ትጠራለች። ለምን? ምትክ የላትም። በዚህ ክብርና ምስጋና ለአምላካችን። ምትክ የለም። በፈረሰው ቦታ ነው እመቤታችን የቆመችልን። ጨርሻለሁ። መሆን በማንችልበት ቦታ እናቶቻችን ወላዲተ አምላክ መሆን ትችላላችሁ። ክርስቶስን ጸንሳችሁ መውለድ ትችላላችሁ እድሉ ቢሰጣችሁ። ስንት አይነት ኃጢአት በአእምሯችን ይመላለሳል። ስንት አይነት ሐሳብ፣ ስንት አይነት ክፋት፣ ስንት አይነት ተንኮል፣ ስንት አይነት ጨለማ በአእምሯችን ይመላለሳል። እንኳን ወላዲተ አምላክ መሆን የአምላክ እናት መሆን ይቅርና ወላዲተ አምላክን የምንረዳበት አእምሮ አጥተን እየተቸገረው። እኔ በጣም የሚደንቀኝ አንድ ነገር አለ። እናንተ ክርስቶስ እንዲገባችሁ በእኔ በኩል ከፈለጋችሁ በእመቤታችን በኩል ክርስቶስ እንዲገባችሁ የማትፈልጉት ለምንድን ነው? አንድ ፕሮቴስታንት እምነት ተከታይ ፓስተሩ ክርስቶስን እንዲገልጥለት ፈልጎ በፓስተሩ በኩል ክርስቶስን ማወቅ ከፈለገ በእመቤታችን በኩል ማወቅ የማይፈልገው ክርስቶስን ለምንድን ነው? ለምንድን ነው? ባልነበረ ሰው፣ በአካል ባልተገኘ ሰው፣ ኑሮውን በሚኖር ሰው፣ በሚሽቀረቀር ሰው፣ ሱፍ በሚለብስ ከረባት በሚያስር ሰው፣ የፈለገውን እየበላ የፈለገውን እየጠጣ የሚፈልገውን እያደረገ በሚኖር ሰው በኩል ክርስቶስ እንዲገባው ከፈለገ በእናቱ በኩል ክርስቶስ እንዲገባው የማይፈልገው ለምንድን ነው? ይህን አስተውላችሁ ታውቃላችሁ? በሌሎች ሰዎች ክርስቶስ እንዲገባን ከፈለግን እሱ እኮ መጥፎ አይደለም። እናንተ እኮ ተሰብስባችሁ ዛሬ እኔ ስለ ክርስቶስ እንዲሰብክላችሁ ስለ ወንጌል እንድነግራችሁ ፈልጋችኋል። በእኔ በኩል ልትሰሙት የመጣችሁትን ክርስቶስን የወለደችውን እመቤታችንን የማትሰማት ለምንድን ነው? የማይሰማት ለምንድን ነው? ፍጥረት አንዳች ነገር ከመምህሩ ፈልጎ ከመምህሩ አንደበት የሚፈስ የሆነ ነገር ፈልጎ ግቢ የሚያጥለቀልቅ ሜዳ የሚሞላ ሰው ከእመቤታችን ክርስቶስን ለመስማት የማይዘጋጀው ይሄ ትውልድ ለምንድን ነው?
ከእናቱ ከወለደችው ከጸነሰችው ካሳደገችው የድንግልና ጡት ካጠባችው በክንዷ ካቀፈችው ረሃቡን ካስታገሰችለት ጠማኝ ሲላት ሚጠጣ ሰጥታ ለቅሶን ጸጥ ካረገችለት ከዚህ መስማት የማይፈልገው ትውልዱ ለምንድን በነገረ ማርያም በኩል ነገረ ክርስቶስ ይሰበካል እንላችሁ ይሄን የድንግሊቱ ስም ማን ነበረ? ማርያም ነበረ። ከዚያስ ወላዲት አምላክ ትባላለች። ወላዲት አምላክ የምትባል ግን ሌላ ሴት የለችም ከእመቤታችን ውጭ። ቅድስት አርሴማ ቅዱስ ክርስቶስ ተምራ ሌላ ቅዱሳት አንስት ማት እልፍ አእላፍ ልንጠራ እንችላለን። ማት ማርያም የሚባሉ ሴቶች ልትደረድር ትችላለህ። ወላዲት አምላክ ግን አይደለም። እመቤታችን ብቻ የቆመችበት ስፍራ ይሄ ማንንም የማይነቀንቀው ነው። እመቤታችን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። የእመቤታችን አማላጅነት ከሁላችን ጋር ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ስብሐት ለእግዚአብሔር።